ሰላም ቤተሰብ፣ ዛሬ ወደዚህ መጋዘን የገባሁት የከባብ ሳንድዊች ቤቴ ውስጥ ቀለል አድርጌ ለማዘጋጀት የምፈልገውን ስጋ ለመግዛት ወደ ሱፐርማርኬት ገብቻለሁ። ከሱፐርማርኬት ውስጥም የከባብ ወይም ደግሞ እንደዚህ በፍሪጅ ውስጥ የሚቀመጡ እቃዎች ሱርጄሌ ነገሮች የሚቀመጡበት ቦታ ላይ ሄድኩኝ። እዚህ ጋር የከባብ ስጋ በአማራጭ አገኘው፣ ኖርማል እና በባርቢኪው ሶስ የተዘጋጀ። እዚህ ጋር ሳገኝ የባርቢኪውን መርጬ ወደ ቅርጫቴ ውስጥ ጨመርኩኝ። ከዛም ለከባብ መስሪያ የሚያገለግሉ ሌላ አትክልቶችን ለማየት ወደ አትክልት ቦታው ሄጄ ዞር አልኩኝ። ከዛም ደግሞ የትልልቁን ቃሪያ ወይም ፖivre በመባል የሚጠራውን ገዝቼ ወደ ቅርጫት የጨመርኩኝ። ዞር ብዬ ሌላ ለከባቢ ግብአት የሚሆኑኝን አንዳንድ ነገሮች ዞር ብዬ አየሁኝ። ለከባብ የሚሆን ዳቦ ለመግዛትም ወደ ዳቦ ወደሚቀመጥበት አካባቢ ላይ ሄድኩኝ። ዳቦዬንም ከያዝኩኝ በኋላ ቀጥታ ከመጋዘኑ ወጥቼ ከፍዬ ወደ ኪችንም እንደገባው ቃሪያዎቹን አጠብኳቸውና ከተፍኳቸው። ከዛም በመቀጠል ወደ መጥበሻ ወደ ማጋል ነው የሄድኩት። መጥበሻውን ካጋልኩ በኋላ ኦሊቭ ዘይት ከጨመርኩበት እስከዛ ድረስ የከባቡን ስጋ ለማለያየት ትንሽ በረዶ እስኪለቅ ካደረግኩ በኋላ በተለያየ መልኩ የከተፍኩትን የቃሪያ አይነቶች በሳህን አድርጌ ወደ መጥበሻው ገለበጥኩኝ ማለት ነው። ለተወሰነ ጊዜ ትንሽ በደንብ አድርጌ ቃሪያዎቹን አንድ ላይ እንደዚህ አድርጌ ከጠበስኳቸው በኋላ ለሰው አወጣሁትና በሳህን ለብቻው አስቀመጥኩት። ከዛም በኋላ የከባቡን ስጋ ደግሞ እንደዚሁ በማምጣት እንደዚሁ ከጠበስኩት በኋላ የመጀመሪያ ላይ ጠብሼ የነበረውን ቃሪያዎችና አትክልቶች አምጥቼ እዛ ውስጥ ቀላቀልኳቸው ማለት ነው። ከቀላቀልኳቸው በኋላ ለተወሰነ ጊዜ በእንፋሎት ትንሽ እንዲበስል ካደረኩኝ በኋላ ለከባብ ያዘጋጀሁት ዳቦ ነበረ። እሱን ዳቦ አመጣሁኝ። እዛ ዳቦ ላይም እሱን ዳቦም በቢላ መሀሉን ሰንጠቅ አድርጌ ማዮኔዝ ካደረኩኝ በኋላ ውስጡን ማዮኔዝ ከቀባው በኋላ የከባቡን ስጋ የሰራሁትን ያዘጋጀሁትን ስጋ ወደ ዳቦ ውስጥ በማድረግ ሳንዱቹን በዚህ መልኩ አጠናቅቄ ጨርሻለሁ ማለት ነው። ጥሩ ጣዕምን ያገኘሁበት። እንደምትወዱ ተስፋ አደርጋለሁ። ሞክሩት። ቴንክ ዩ